በጣም ደስ ያለኝ ነገር ኢየሱስም ዳሰሰው ይላል። ምን አለው? ማንን? ለምጻሙን። ከለምጽ የማርከስ አቅም ይልቅ የኢየሱስ የመቀደስ አቅም ትልቅ ነው። አሜን። አቀፈው፣ ዳሰሰው። ቁስል እኮ ነው፣ ለምጽ እኮ ነው። ዳሰሰው። አንዳንድ ነገሮች በፍቅር ነው የምትፈወሱት። አይዘው የትኛውም አገልጋይ የትኛውም የተቀባ ሰው ለማይወደው ሰው ቢጸልይ አይፈወስም። ታውቃላችሁ? እግዚአብሔር እንዲሰራ ልባችሁ ውስጥ መጀመሪያ የሚያስፈልገው ፍቅር ነው። አገልጋዮች በተለይ የማትወዱትን ምዕመን የምታገለግሉ ከሆነ ምዕመኑ ለውጥ አያመጣም። ጥላቻ ውስጥ እግዚአብሔር አይሰራም። እግዚአብሔር ራሱ ምንድነው? በጣም ደስ ያለኝ ነገር ኢየሱስም ዳሰሰው ይላል። ምን አለው? ማንን? ለምጻሙን። ከለምጽ የማርከስ አቅም ይልቅ የኢየሱስ የመቀደስ አቅም ትልቅ ነው። አሜን። አቀፈው፣ ዳሰሰው። ቁስል እኮ ነው፣ ለምጽ እኮ ነው። ዳሰሰው። አንዳንድ ነገሮች በፍቅር ነው የምትፈወሱት። አይዘው የትኛውም አገልጋይ የትኛውም የተቀባ ሰው ለማይወደው ሰው ቢጸልይ አይፈወስም። ታውቃላችሁ? እግዚአብሔር እንዲሰራ ልባችሁ ውስጥ መጀመሪያ የሚያስፈልገው ፍቅር ነው። አገልጋዮች በተለይ የማትወዱትን ምዕመን የምታገለግሉ ከሆነ ምዕመኑ ለውጥ አያመጣም። ጥላቻ ውስጥ እግዚአብሔር አይሰራም። እግዚአብሔር ራሱ ምንድነው?